አንዳንድ ጊዜ አንዳንድ እውነታዎች ከልቦለድ በላይ በጣም የሚያስፈሩ ይሆናሉ። ዛሬ ማቀርብላችሁ 3 ታሪኮች እንን የሚያሳዩናል። ግን ወደ ታሪኩ ከመግባታችን በፊት እውነተኛ አስፈሪና አስደናቂ ታሪኮች መስማት ከፈለጉ ሰብስክራይብ ያድርጉ። ቪዲዮውን ላይክ በማድረግ እንጀምር። ወደ ቪዲዮ የታሪኩ ባለቤት እንዲህ ይላል። የጦር መርከብ ውስጥ ነበርኩ። ተኝቼ ባለሁበት ሰዓት ነው ይህ የጦር አዛዥ ወደ ክፍሉ የገባው። ምግቡን ይዞ ተቀምጧል። ይህ ሰው የስንፍና መገለጫ ማለት እንችላለን። አይኖቹ ብዥ ብለዋል። ከእንቅልፉ እንደተነሳ ነው የተገዳገደ። ዘው ብሎ ነው ወደ ክላስ የገባው። እየተመገበ ባለበትም ሰዓት ላይ የሆነ ጨረር ፊቱ ላይ ያበራበት ነበር። ያ ጨረር የሚመጣው እኔ ካለሁበት ከተኛውበት ቦታ በመስኮት በኩል የሚገባ አንድ ጨረር ነው። ያ ጨረር ቀጥታ ፊቱ ላይ እንትን ይለው ነበር። ፊቱን እንዲህ እያለ ብርሃኑ ከብዶት እየከለለ እኔም ደግሞ ወይ ወደ ግራ ወይ ደግሞ ወደ ቀኝ ይላል ብዬ እየጠበቅኩ ነበር። ነገር ግን ይህ ሰው ወደ ግራም አላለም ወደ ቀኝም አላለም። እዛው ባለበት የፀሐዩን ጨረር ለመሸፈን እየሞከረ እየታገለ እንዲህ እያለ ስልክ ያነሳል። ስልኩን አንስቶ የደወለው ወደ መርከቡ ካፒቴን ነበር። ደውሎ መርከቡን 15 ዲግሪ አዞር አድርግልኝ ብሎት ያዛዋል። መርከቡ እዛው እኔ ያዩት ባለውበት ሰዓት ላይ ያ ጨረር ከፊቱ ላይ ተነስቶ ተብሎ ዞር ብሎ ወደዚህ እንደዚህ ይደለታል። ከዚያም ሄዶ ግድግዳው ላይ ቆማል። እንዴ ይህ ሰው ወይ ወደ ግራ ወይ ደግሞ ወደ ቀኝ በማለት ከፊቱ ላይ ማሳለፍ የሚችለውን ጨረር፣ ነገር ግን እሱ ያንን የሚያክል ግዙፍ መቶዎች የሚቆጠሩ ሰዎችን የተሸከመ መርከብ 15 ዲግሪ መንገዱን አስቀይሮታል። ይህንን በማየት በመገረም ውስጥ ሆኜ ዝም ብዬ እያየሁት እያለሁ ምግቡን እየበላ ቀና ብሎ አይቶኝ ፈገግ ይልና ከዛ መልሶ ወደ ምግቡ ይመለሳል። ምን አይነት ስራ እንደሰራ እስካሁን ድረስ በጣም ይገርመኛል። ህዳር ወር ላይ ነው በ2016 ዓመተ ምህረት ይህ ኒንቴንዶ የተባለ ጌም ከዊ ከተባለ ማጫወቻው ጋር የወጣው። ይህ ጌም በጣም ታዋቂ ከመሆኑ የተነሳ በጣም ብዙ ሰዎች ማይገመት ገንዘብ እያወጡ ይገዙት ነበር። ነገር ግን በወጣበት በትንሽ ጊዜያት ውስጥ ይህ ነገር ከገበያው ላይ ተሽጦ ያልቃል። ከመጠን በላይ ገንዘብ ቢያወጡበት እንኳን መግዛት አልቻሉም ነበር። ከዚያ በኋላ ነው KDND የተባለ የሬዲዮ ጣቢያ ይህ ኒንቴንዶ የተባለ ጌም ማጫወቻ የሆነውን ዊ የተባለ እቃ በሽልማት መልኩ እናቀርባለን ብሎ የተናገረው። ውድድር አዘጋጅተው በውድድሩ እንደሚያደርጉት ይናገራሉ። ውድድሩን በጣም ከፍተኛ የሆነ ማስታወቂያ ይሰራለትና በጣም ብዙ ሰዎች ይሰማሉ። ከዚያም ወደዚያ ሬዲዮ ጣቢያ በጣም ብዙ ሰዎች መደወል ይጀምራሉ። ይደወላል። ከዚያ በኋላ ግን ሁሉም ሰዎች የሚሉት አንድ ነገር ነበረ። ምን ሆናችሁ ነው? ይህ ውድድር በጣም ከባድ ውድድር ነው። ይህን ውድድር ማድረግ አትችሉም፣ ምክንያቱም ሰዎች ይጎዳሉ ይላቸው ነበር። ውድድሩ ውያችሁን ያዙት ለውያችሁ ይላል። ያ ማለት ነው? ሽንትን አለመሽናት ለረጅም ጊዜ ማለት ነው። ስለዚህ በጌም ውስጥ ውሃ ይመጣላችኋል። ውሃ እየጠጡ ለረጅም ሰዓት ሽንት ሳይሸና የቆየ ሰው ያሸንፋል ማለት ነው። ሰዎች ይህንን ሐሳባቸው በሚያቀርቡበት ጊዜ ተውት፣ ተወዳዳሪዎች ተፈራርመው ነው የሚወዳደሩት፣ እኛ ለሚመጣ ምንም ነገር የለም ብለው ይመልሱ ነበር። በስተመጨረሻም የውድድሩ ቀን ይደርሳል። 18 ተወዳዳሪዎች ወደ ሬዲዮ ጣቢያ ይመጣሉ። እነዚህ ሰዎች በመጡበት ሰዓት ላይ ቀጥታ ፊርማቸውን ይፈርማሉ። ፊርማው ላይ አንድ ሰው ሲናገር እዚህ ፊርማ ላይ የታዋቂነት ወይም ደግሞ ሚዲያ ላይ የመቅረብ ፈቃድን ነው እንጂ የሚጠይቀው ስለ ደህንነት ምንም የሚያወራው ነገር የለም፣ ስለ ጤና ደህንነት የሚያወራው ምንም ነገር የለም ብሎ ተናግሮ ነበር። ከነዚህ ሰዎች ውስጥ አንዷ ጀነፈር ትባላለች። 28 ዓመት ወጣትና የ3 ልጆች እናት ስትሆን ይህች ሴት ለልጆቿ ስትል ይህን ማቴሪያል ለመውሰድ እንደመጣች ትናገራለች። ከሁሉም ተወዳዳሪዎች ጋር ወደ ውድድሩ ቦታ ይገባሉ። እዚያ ውድድር ቦታም ውድድሩ በቀጥታ ስርጭት ይጀመራል። ውድድሩ እየሄደ ነገር ግን ብዙ ሰዎች ሊሸነፉ አልቻሉም። ረጅም ሰዓት ጌሙ በጣም ይቀጥላል። በዚህ ጊዜ የውድድሩ አዘጋጅ አንድ ሐሳብ ያመጣል። ያም ውሃውን ከፍ አድርጎ ማቅረብ ነበረ። ውድድሩ 8 ሃይላንድ ይመጣላችኋል። ያንን እየጠጡ እየጨረሱ ድጋሚ እየተሞላ ይሰጣችኋል። ውድድሩ 8ቱን ሃይላንድ በ15 ደቂቃ አለመጨረስና አቅቶት ደግሞ ሽንት ቤት የሄደ ሰው ከውድድሩ ውጪ ይሆን ነበር። ነገር ግን በቀላሉ ሰዎች ሊሸነፉ አልቻሉም። ስለዚህ ውሃ ተጨመረ። ከሰዓታት በኋላ በጣም ብዙ ሰዎች ከውድድሩ ይሰናበታሉ። መጨረሻ ላይ 2 ሰዎች ይቀራሉ። እነዚህ 2 ሰዎች ጀነፈርና አንድ የውድድሩ ተወዳዳሪ ነበረች። ረጅም ሰዓት ከተወዳደሩ በኋላ ማስታወቅ ይጀምራሉ። ሁለቱም ያስታውቃሉ። ነገር ግን ይህ ውድድር ይቁም ያለ አንድም ሰው አልነበረም። ጀነፈር አንድ ነገር ስትል ተሰምታ ነበር። ይህ ነገር በጣም ያማል፣ ህመም አለው ትላለች። አንደኛው የሬዲዮ አቅራቢ መውረድ ትፈልጊያለሽ ብሎ ይቀልባታል። አንደኛው ደግሞ አረ መራመዱን ላቋቅቷታል ብሎ ሲናገር ተሰምቷል። ከዚያም ወደ ሬዲዮ ጣቢያ አንድ ስልክ ይደወላል። ያ ስልክ ደዋይ ነርስ ነበረች። ነርሷን በጣም በቁጣ ምን ሆናችሁ ነው ይህንን ጌም የምታደርጉት? ምክንያቱም በዚህ ጌም ምክንያት
በውሃ መመረዝ ምክንያት ሰው ልገሉ ትችላላችሁ። ውሃ መመረዝ ማለት ወደ ሰውነታችን በጣም ብዙ ውሃ በሚገባበት ጊዜ ሰውነታችን ውስጥ ያለውን የጨው መጠን ይቀንሰውና ወደ ጭንቅላታችን የሚሄደው የውሃ መጠን ይጨምርና በጣም ከፍተኛ ደረጃ ሲደርስ ለሞት ደግሞ ለኮማም ሊዳርግ የሚችል በሽታ ነው። የሬዲዮ አቅራቢ ወደ እነ ጀነፈር እየሞተ ያለ ሰው አለ ብሎ ቀልዶባቸው ስልኩን ይዘጋዋል። ውድድሩ ረጅም ጊዜ ከፈጀ በኋላ ጀነፈር ህመሙን ስላልቻለችው በቃኝ ብላ ወደ ሽንት ቤት ሄዳ ተንፍሳ ትመጣ። ሁለተኛ ደረጃ ላይ ስለወጣች የኮንሰርት ትኬት ይሰጧትና ይሸኟታል። ከወጣችም በኋላ መንገድ ላይ መኪናዋን እየነዳች ለጓደኛዋ ደውላ እንባ ውስጥ ሆና አልቻልኩም፣ በቃ ወደ ስራ አልመጣም ዛሬ ትላታለች። ጓደኛዋ በንግግሯ ስለተጨነቀች እናቷ ጋር ትደውልና ጀነፈር ዛሬ በጣም ታምሚያለሁ ስራ አልገባም ብላለች፣ ምን ሆና ነው ብላ እናቷን ታናግራታለች። እናትየውም ከሰዓታት በኋላ ልጇ ቤት ትሄድና ቤቷ ቼክ በምታደርግበት ሰዓት ጀነፈር ሽንት ቤት ውስጥ ህይወቷ አልፎ ትገኛለች። ከዚያም የጀነፈር ቤተሰቦች የሬዲዮ ድርጅቱን ይከሱትና 16 ሚሊዮን ብር ካሳ ይሸለማሉ። በ2005 ዓመተ ምህረት ነው የ57 ስቲቨን ሰዎች ሲያዩት ጤናማ የሚመስል ነገር ግን ትንሽ የአእምሮ ችግር የነበረበት ሰው ነበረ። ይህ ሰው በህይወቱ ተስፋ የቆረጠና በጣም ከባድ ድብርት ውስጥ የነበረ ሰው ነው። ለምንድን ነው ግን አንድ ቀን ወጥቼ ረጅም የመኪና የመንዳት ጉዞ ላድርግ ብሎ ይነሳል። ነገር ግን እየነዳ ባለበት ሰዓት በመሃል መጠጣት ይጀምራል። ትንሽ መንገድ በኋላ መኪናውን ቀጥ አድርጎ መንዳት ያቅተዋል። ከዚያም ግራና ቀኝ ያወዛወዘ በሚነዳበት ጊዜ የተመለከተው ፖሊስ ያስቆማል። የመጠጥ ምርመራውን ማለፍ ስላልቻለ ፖሊስ ይይዘውና ወደ እስር ቤት ይወሰዳል። እዚህ እስር ቤት ውስጥም ምዝገባ በሚካሄድበት ጊዜ ይህ ሰው ከዚህ በፊት የጤና እክል እንደነበረበት መረጃው ያሳይና አብዛኛው እስረኛ ጋር መታሰር እንደሌለበት ታስቦ ለብቻው ለታማሚዎች ወደ ተዘጋጀ እስር ቤት ይሄዳል። እዚያም የለበሰውን ልብስ ያወልቁለትና ብርድ ልብስ የሚመስል የአእምሮ ታማሚዎች ሊለብሱት የሚችሉት ለሙቀትና ለምቾት የሚሆን ልብስ ይሰጧል። ምክንያቱም የአእምሮ ታማሚዎች የለበሱትን ልብስ ራሳቸውን ለማጥፊያ መንገድ አድርገው ስለሚሰሩት ነው። እዚያ ጥቂት ቀናት ከቆየ በኋላ ወደ አሪፍ እስር ቤት ይወሰዳል። እዛ እስር ቤት ውስጥ የራሱ መኝታ ቤት ያለው የራሱ ሽንት ቤት እና ሻወር ያለው ነበረ። እዚያ እስር ቤት ውስጥም ለ2 ሳምንት ትክክለኛ ሕክምናውን እያገኘ እንዲቆይ ይደረጋል። ከዚያ እስር ቤት ግን ምክንያቱ ባልታወቀ ሁኔታ ከዛ እስር ቤት አውጥተውት ወደ ብቸኞች እስር ቤት ይወሰዳል። አስቡት፣ ይህ ሰው የአእምሮ ታማሚ ነው። እዚህ ደግሞ ሙሉ ጤነኛ እንኳን ለ15 ቀን ቢታሰር የእድሜ ልክ የአእምሮ ህመም ሊፈጥር የሚችል ቦታ ነው። እዚህ እስር ቤት ውስጥ ይገባል። እዚህ እስር ቤት ውስጥም ለነበሩት ለመጀመሪያ ሳምንታት ምግብ ከሚሰጠው ሰውዬ ጋር የነበረው ግንኙነት ሰላማዊና የተረጋጋ ነበር። በትህትና ምግቡን ይቀበላል። የተወሰነ ጊዜ በእንደዚህ አይነት ሁኔታ ቆይቷል። እዚህ እስር ቤት ውስጥ እያለ ከቤተሰቦቹ ጋር ደብዳቤ መጻጻፍ ይችል ነበር። አንዳንዴ ደግሞ እየወጣ እንዲገባ እድል ይሰጡት ነበር። እዚህ እስር ቤት ውስጥም ረጅም ጊዜ ከቆየ በኋላ ጭንቀቱ እየበረታበት ሲመጣ በሩ መደብደብና ማንኳኳትና መች ነው እኔ ለፍርድ የምቀርበው፣ መች ነው ዳኛ ጋር የምቀርበው ያለ ጥያቄ መጠየቅ ይጀምራል። ነገር ግን ማንም ሰው መልስ ሊሰጠው አልቻለም። እዚያ እስር ቤት ውስጥም 1 ዓመት ከ8 ወር ይቆያል። ያንንም ቆይታ መቋቋም ስላልቻለ በር መደብደብ፣ ግድግዳ መቧጨርና የተለያዩ አይነት ነገሮችን በሚያሳይበት ጊዜ ወደ ሕክምና ቦታ ይወሰዳል። ይህ የተወሰደው ወደ አእምሮ ህሙማን ቦታ ነበረ። እዚያ ቦታም ላይ መድኃኒት የተሰጠው ክትትል እየተደረገለት ይቆያል። እዚህ ሕክምና ቦታም ሻወር እንዲወስድ ይደረጋል፣ ጸጉሩ ይስተካከለታል። ከዚያም ትክክለኛው የጤና ሕክምና እየተሰጠው እንዲቆይ ይደረጋል። ከ2 ሳምንት በኋላ ጠበቃውን እንዲያገኝ ይደረጋል። ይህም ጠበቃ ከስቲቨን ጋር በሚያወራበት ጊዜ ስቲቨን አንድ ነገር ደጋግሞ ይጠይቀው ነበር። ይህ ሁሉ ጊዜ ውስጥ ግን የት ነበር፣ የት ነው ያለሁት እያለ ስቲቨን ደጋግሞ ጠበቃውን ይጠይቀው ነበር። ጠበቃውም የነበረበትን ቦታ እንደዚህ የብቸኝነት እስር ቤት ውስጥ ነበርክ ብሎ በሚያስታውሰው ጊዜ ትዝ ሊለው አልቻለም። ያ እስር ቤት በቃ ሙሉ በሙሉ ወደ እብደት ተቀይሮ የነበረበት ሁኔታ በጭራሽ እንዳያስታውስ አድርጎት ነበር ማለት ነው። ነገር ግን ጠበቃው በድጋሚ በሚያስታውሰው ጊዜ ይህ ሰው የነበረበትን ሁኔታ ማስታወስ ይጀምራል። ከዚያም ደጋግሞ ይጠይቀዋል። እባክህ ድጋሚ ወደዛ ቦታ እንዲወስዱኝ ብሎ መለመን ይጀምራል። ነገር ግን ጠበቃው አይዞህ፣ ጠንክር፣ ምክንያቱም እዛ ከሆነ የሚያቆዩ የፍርድ ጊዜ እስኪደርስ ድረስ በድጋሚ እዚያ መሄድ አይቀርም ይለው ነበረ። ስቲቨን እሺ መቼ ነው የፍርድ ጊዜ፣ መቼ ነው ማንም ይነግረኝ እያለ መጠየቁን አብዝቶ ነበር። ነገር ግን ይህን ትክክለኛ የፍርድ ጊዜውን ሊነግረው እየቻለ ማንም ሰው አልነበረ። ከጥቂት የሕክምና ጊዜያት በኋላ ድጋሚ ወደ አንድ ቦታ ይወስዱት። ይህም መጀመሪያ የነበረበት የብቸኝነት እስር ቤት ነበር። እዚህ ቦታም እንዳያስገቡት የቻሉን ያክል ታግሏል፣ ለምኗል። ነገር ግን ከጀርባው በሩን ይዘጉበታል። በረጅም ጊዜ እንኳን እየወጣ ያገኝ የነበረው የፀሐይ ብርሃን ተከልክሏል። በአሁኑ በጭራሽ ወደ ውጭ አይወጣም ነበረ። ከ2 ወራትም በኋላ
የፀሐይ ብርሃን ካለማግኘቱ የተነሳ ቆዳው መላላጥ ይጀምራል፣ ፈንገስ መያዝ ይጀምራል፣ ጥርሶቹ መበስበስ ይጀምራሉ። በዚህ ሁኔታ ላይ ሆኖ መለመኑ ይቀጥላል። ነገር ግን ማንም ሊሰማው አልቻለም። ከዚያም ጥርሱን ይታመማል። ጥርሴን ታምሜያለሁ፣ ሕክምና መሄድ እፈልጋለሁ እያለ ቢለምንም ማንም ሰው ሊረዳው አልቻለም። የጥርሱ ህመም በጣም በሚጨምርበት ጊዜ ጥግ ላይ ቁጥሩ የራሱን ጥርስ እየጠመዘዘ እየጎተተ እየነቀነቀ በከፍተኛ ስቃይ ውስጥ ነው የራሱን ጥርስ መንቀል ይችላል። ድጋሚ ከገባ ከ3 ወራት በኋላ ወደ ፍርድ የሚቀርብበት ጊዜ ደረሰ ተብሎ ዳኛ ጋር ይቀርባል። ዳኛው ምናልባት ያለ ፍርድ ለ2 ዓመት ሙሉ የተንገላታበት ሁኔታ አውቆ ነው ተብሎ ይገመታል። ትክክለኛው መረጃ ባይኖርም በነፃ ይለቀዋል። ለቆ ሄዶ ቤተሰቦቹን ይገናኛል። ከትንሽ ማገገም በኋላ ተመልሰው እሱና ቤተሰቦቹ ድጋሚ የነበረበትን የስቃይ ሁኔታ በማንሳት ክስ ይመሰርታሉ። ከ15.5 ሚሊዮን ብር ማሸነፍ ይችላል። ነገር ግን ባሸነፈበት ሰዓት ላይ የሳምባ ካንሰር ህመም እየተሰቃየ ነበር። አሁን ላይ በህይወት ይኑር አይኑር ትክክለኛ መረጃ የለም። ጥቁር መዝገቦችን በየሳምንቱ እንደዚህ አይነት እውነተኛ ታሪኮችን እንለቃለን። ሰብስክራይብ በማድረግ ቤተሰብ ይሁኑ። ቻው ቻው።